በባለፈው ቆይታችን በመጀመሪያው የእርግዝና ሳምንት የሚታዩ 10 ቀደምት ምልክቶችን ተመልክተን ነበር። ነገር ግን ብዙ እናቶች አሁንም ይጠይቃሉ፣ ቀጥሎስ ምን ይከሰታል? ምክንያቱም ከመጀመሪያው ሳምንት በኋላ ሰውነቱ ጥልቅና የበለጠ ጠንካራ ለውጦችን ማድረግ ይጀምራል። ወደ ዝርዝሩ ከመሄዳችን በፊት እናት ከሆኑ ወይም ለመሆን እያቀዱ ከሆነ ይህ ቻናል የተዘጋጀው ለእርሶ ብቻ ነው። እባክዎን ይህንን ቪዲዮ ላይክ እና ሰብስክራይብ በማድረግ እንዲሁም መረጃው ለሚያስፈልገው ሰው በማጋራት ጥቂት ሰከንዶችን ይውሰዱ። ምክንያቱም ከእርሶ የሚደረግ አንዲት ቀላል ተግባር ሌላ እናት በቂ መረጃ እንዲኖራትና ደህንነቷ እንዲጠበቅ ትልቅ እርዳታ ያደርጋል። ጤና ይስጥልኝ። ይህ ማማ ሄልዝ ኤዱ ነው። እኔ ኤፍሬም እባላለሁ። እንደ ጤና ባለሙያ በእርግዝና ጉዞ ውስጥ ደረጃ በደረጃ መንገድ ላሳየዎት እዚህ ተገኝቻለሁ። ከመጀመሪያው ሳምንት በኋላ ምን ይከሰታል? ከመጀመሪያው ሳምንት በኋላ በሰውነቶ ውስጥ የሚገርም ነገር እየተከሰተ ነው። አንዲት በጣም ትንሽዬ የዳበረች እንቁላል በማህፀን ቧንቧ ወይንም ፋሎፒያን ቲዩብ ውስጥ በቀስታ ጉዞዋን ታደርጋለች። ማህፀን ጋር እስክትደርስ ድረስ እናም በማህፀን ግድግዳ ላይ በቀስታ እስክትጣበቅ ድረስ። ይህ ሂደት ኢምፕላንቴሽን ወይም ጽንሱ በማህፀን ግድግዳ ላይ የመቀመጥ ሂደት በመባል ይታወቃል። ልክ በዚያ ቅጽበት ሰውነቱ አዲስ ህይወት መጀመሩን ይገነዘባል። አሁን ሰውነቱ ኤችሲጂ የተባለ ጠንካራ ሆርሞን መልቀቅ ይጀምራል። ይህ ሆርሞን የወር አበባን ያቆማል፣ እርግዝናውን ይደግፋል፣ እንዲሁም ብዙዎቹን የቀደምት እርግዝና ምልክቶችን እንዲቀሰቀሱ ያደርጋል። እርጉዝ እንደሆኑ ገና ባይሰማዎትም እንኳ ሰውነቱ ቀድሞ አውቋል። ቀደምት ለውጦችና ምልክቶች ከሁለተኛ እስከ አራተኛ ባሉት ሳምንታት ውስጥ ሰውነቱ ምልክቶችን መላክ ይጀምራል። አንዳንዶቹ ግልጽ ናቸው፣ ሌሎቹ ደግሞ በቀላሉ ችላ ሊባሉ የሚችሉ ናቸው። የመጀመሪያው ከፍተኛ ድካም ነው። ሁል ጊዜ ከፍተኛ ድካም ሊሰማዎት ይችላል። ይህ የሚሆንበት ምክንያት የፕሮጀስትሮን ሆርሞን መጠን ስለሚጨምር እንዲሁም ሰውነቱ ጽንሱን ለመደገፍ ከፍተኛ ኃይል ስለሚጠቀም ነው። እረፍት ማድረግ ድካም አይደለም፣ ሰውነቱ ልጁን እየጠበቀ መሆኑን የሚያሳይ ምልክት እንጂ። ሁለተኛው የማቅለሽለሽ ስሜት ወይንም ናውዥያ። የማቅለሽለሽ ስሜት ሊሰማዎት ይችላል፣ አንዳንዴም በድንገት። ይህ የሚከሰተው ኤችሲጂ ሆርሞን መጠን በመጨመሩና ለሽታዎች የሚኖሩት ስሜት ከፍተኛ በመሆኑ ነው። ጠቃሚ ምክሮች: መጠናቸው አነስ ያሉ ምግቦችን በተደጋጋሚ መመገብ፣ ኃይለኛ ሽታ ያላቸውን ነገሮች ማስወገድ፣ እንዲሁም በቂ ፈሳሽ መውሰድ ይህንን ችግር ሊያቀልላችሁ ይችላል። ሶስተኛው ደግሞ የጡት ለውጦች። ጡቶቹ የተለየ ስሜት ሊሰጧችሁ ይችላሉ፣ የከበዱ ወይም ደግሞ በጣም ስሜታዊ የመሆን ስሜት። ይህ የሚሆነው ሆርሞኖች ወተት የሚያመነጩ እጢዎችን እያዘጋጁ ስለሆነ ነው። ምቹ የሆኑ የጡት ማስያዣ ወይንም ብራ መጠቀም ትልቅ ለውጥ ያመጣል። አራተኛው በተደጋጋሚ ወደ ሽንት ቤት መመላለስ። ከወትሮ በተለየ መልኩ ደጋግመው ወደ ሽንት ቤት እንደሚመላለሱ ሊገነዘቡ ይችላል። ምክንያቱም የደም መጠን ስለሚጨምር ኩላሊቶ ከበፊቱ በበለጠ ጠንክረው ስለሚሰሩ ነው። የውሃ ፍጆታውን አይቀንሱ፣ ሰውነቱ ፈሳሽ ያስፈልገዋልና። አምስተኛው ደግሞ የባህሪ ወይም የሙድ መለዋወጥ ነው። ይህም ሙድ ስዊንግስ በመባል ይታወቃል። ያለምንም በቂ ምክንያት ስሜታዊ ሊሆኑ ይችላሉ። ሆርሞኖች በአንጎል ውስጥ ያሉ ኬሚካሎችን በተለይም ሴሮቶኒን ላይ ተጽዕኖ ስለሚያሳድሩ ነው። ከሚቀርቡት ሰው ጋር ይነጋገሩ፣ ይህንን ሁኔታ ብቻውን አይጋፈጡት። ስድስተኛው ደግሞ የምግብ ፍላጎት መለዋወጥ። አንዳንድ ምግቦችን በድንገት ሊወዱ ይችላሉ፣ ሌሎቹን ደግሞ ሊጠሉ። ይህ የሚሆነው ሰውነቱ ለሆርሞን ለውጦችና ራስን የመከላከል ሂደት ምላሽ እየሰጠ ስለሆነ ነው። ምንም እንኳን የተለየ የምግብ ፍላጎት ወይንም ክሬቪንግ ቢኖሮትም የተመጣጠነ ምግብ ለመመገብ ይሞክሩ። ሰባተኛው መጠነኛ የደም ጠብታ ወይንም ላይት ስፖቲንግ። አንዳንድ እናቶች መጠነኛ የደም ጠብታ ሊያስተውሉ ይችላሉ። ይህ የሚከሰተው ጽንሱ በማህፀን ግድግዳ ላይ በሚጣበቅበት ወቅት ነው። ነገር ግን ከፍተኛ የደም መፍሰስ ወይም ህመም የተለመደ አይደለም። ይህ አይነት ስሜት ካለዎት ደግሞ ወዲያውኑ ወደ ሕክምና ተቋም ይሂዱ። የጽንሱ እድገት በውስጡ በጣም አስደናቂ የሆነ ነገር እየተከናወነ ነው። ጥቃቅን ሴሎች በከፍተኛ ፍጥነት እየተከፋፈሉ ነው። ለሚከተሉት መሰረት በመጣል ላይ ናቸው። ለአንጎል፣ ለህብረ ሰረሰር ወይንም ስፓይናል ኮርድ እንዲሁም ለቀደምት የልብ እድገት። በመጀመሪያው ወር መጨረሻ ላይ ልጁ የአንዲት ትንሽ ዘር ያህል መጠን ይኖረዋል። ሆዶ ለምን ገና አልታየም?
መስተዋት ውስጥ ሲመለከቱ ምንም አይነት ለውጥ ላያዩ ይችላሉ። ይህ ደግሞ ግራ ሊያጋባዎት ይችላል። ነገር ግን እውነታው ይህ ነው። ልጆ ገና በጣም ትንሽ ነው። አብዛኞቹ ለውጦች እየተከናወኑ ያሉት በውስጥ ነው። የሚሰማዎት ማንኛውም የሆድ መነፋት ስሜት በሆርሞን ምክንያት የመጣ ነው እንጂ የእርግዝና ሆድ አለመታየቱ የሆነ ችግር አለ ማለት አይደለም። ሌላኛው ለእናቶች አስፈላጊ ጥንቃቄዎች። ምንም እንኳ ገና ጅማሮ ቢመስልም ይህ ደረጃ በጣም ወሳኝ ነው። ስለዚህ የሚከተሉትን ማድረግ ይኖርቦታል። ፎሊክ አሲድ ለአንጎልና ለህብረ ሰረሰር እድገት ወሳኝ ነው። ጎጂ ከሆኑ ነገሮች መራቅ። አልኮልና ሲጋራ በፍጹም አይጠቀሙ። እንዲሁም መድኃኒቶችን ሲወስዱ በጣም ጥንቃቄ ያድርጉ። አመጋገብ እነዚህ የሚከተሉት ንጥረ ነገሮች የበለጸጉባቸውን ምግቦች ይመገቡ። አይረን ወይንም ብረት፣ ፕሮቲን እንዲሁም ቫይታሚኖች። ሰውነቱ በቀን 24 ሰዓት ሙሉ ያለ እረፍት እየሰራ ነው። ስለዚህ በቂ እረፍት ማድረግ ይኖርቦታል። ቀደም ያለ ምርመራ ለደህንነቱ የተጠበቀ እርግዝና ክትትል ለማድረግ ቀደም ብለው ወደ ጤና ተቋም ይሂዱ። የተመለከትናቸውን ነጥቦች በፍጥነት እናስታውስ። ከመጀመሪያው ሳምንት በኋላ ሰውነቶ ይለወጣል። ምልክቶች መታየት ይጀምራሉ። የፅንሱ ወሳኝ የሰውነት ክፍሎች መፈጠር ይጀምራሉ። ቅድመ ጥንቃቄ በጣም አስፈላጊ ነው። ገና ላያዩት ይችላሉ። ገና ላይሰማዎትም ይችላል። ግን በውስጡ አንድ አዲስ ህይወት ቀድሞ ተጀምሯል። ይህ ቪዲዮ ከረዳዎት ላይክ ያድርጉ፣ ለሌሎች እናቶች ያጋሩ። ማማ ሄልዝ ኤዱን ሰብስክራይብ ያድርጉ። ምክንያቱም የእርስዎ ድጋፍ ለሌሎች እንዲማሩ እና የብዙዎችን ህይወት እንዲጠብቅ ይረዳልና። ቸር ቆዩ።